ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። ዛሬ አንድ እህታችን የማዳም ቅመም የነበረች እህታችን ታሪኳን ልካልኛለች ማለት ነው። ያስተምራል ብላ ያሰበችው ታሪኳን ልካለች ማለት ነው። እናንተም የማዳም ቅመሞች ብቻ ማለት ነው እንደዚህ ያስተምራል ብላችሁ የምታስቡት ታሪክ ካላችሁ ታሪካችሁን በውስጥ በኢንስታግራም በዚህ ፔጅ ልትጽፉልን ትችላላችሁ ማለት ነው። ስለዚህ አሁን ወደ ታሪኩ እንግባ። ታሪኩ እንዲመችን ብዬ ከስልኩ እንደዚህ በወረቀት ጽፌዋለሁ እያነበብኩ ነው የምነግራችሁ ማለት ነው። ስሟ ትክክለኛ ስሟ ማወቅ ስላልተፈለገ ያው ሰው እንዳያውቃት ሀሊማ በሚል እንያዘውና ሀሊማ ትባላለች። ሀሊማ እባላለሁ። ተወልጄ ያደግኩት በደሴ ከተማ ነው። እናቴ በልጅነቴ ነው የሞተችው። አባቴም ወዲያውኑ ነበር ያገባው። እናም በእንጀራ እናት ነው ያደግኩት ትለኛለች እህታችን። የእንጀራ እናቴ ብዙ ጫና ታደርስብኝ ነበረ። አባቴ ምንም አይላትም፣ እንደውም ተመልሶ እኔ ነበረ የሚመታኝ። ለእናቴ እኔ ነበርኩ ብቸኛ ልጇ። በአባቴ ደግሞ 3 ወንድም አሉኝ። ብቻ ግን ኑሯችን በጣም ድሃ ስለነበረ የምንፈልገው ተሟልቶልን አላደግንም። በእንደዚህ አይነት ሁኔታ የ12ኛ ክፍል ተማሪ ሆንኩኝ። እናም ከአንድ ቆንጆ ወጣት ጋር በፍቅር ወደቅኩኝ። ግን እሱም ፋይናንሻሊ ስቴብል ስላልነበረ የቤተሰቦቼም ኑሮ እንደምታውቁት ነውና የግዴታ ወደ አረብ ሀገር መሰደድ ነበረብኝ። ከዛ ቤተሰቦቼ ሀሳቡን ስነግራቸው በጣም ተደስተው ሳይውሉ ሳያድሩ ብሩ ፈላልገው አመጡ። ጭራሽ ምንም አልተቃወሙኝም ትላለች። የእንጀራ እናቴም ከዛ ጊዜ ጀምሮ እኔን መንከባከብ ጀመረች፣ ያው ለጥቅማቸው። ከዛ አረብ ሀገር ሪያድ ሄድኩኝ። ከዛ አንድ ቤት ውስጥ ገባው። ቤቱ ብዙ ስራ አልነበረውም። ማዳሜ ባሏን እና አንድ ልጅ ነበራቸው። ከዛ መጀመሪያ ላይ ሁሉም ለኔ ጥሩ ነበረ። ከዛ የሆነ ጊዜ ላይ የማዳሜ ባሏ ከኔ ጋር ለመሆን ሰበብ አስባብ እየፈለገ ክፍሌ ይገባል፣ እኔን ለመንካካት ይሞክራል፣ ቆንጆ ነሽ ይለኛል። ያው ራስን ማሞገስ እንዳይሆንብኝ እንጂ በጣም ቆንጆ ነኝ። አገር ቤት እያለውም ራሱ በጣም ብዙ ወንዶች ነበር ለትዳር የሚጠይቁኝ። ከዛ የሆነ ቀን ቤት ማንም ባልነበረበት ሰዓት ጠብቆ መጣና ሻወር እያረኩ ነበረ። ከዛ ክፍሌ ሲያንኳኳ ፎጣ ለብሼ መዳሜ መስለኝ በሩን ከፈትኩት። ከዛ እሱ ነው። ከዛ ደንግጬ በሩን ልዘጋው ስል በኃይል ከፈተው። ከዛ እኔን ተረጋጊ ምናምን ብሎ ሊያቅፈኝ ሞከረ። ከዛ እጮሃለሁ አልኩት። ከዛ አስፈራራኝ። 1 ብር ሳትይዢ ነው አገር ቤት አንጠልጥዬ ማባረርሽ አለኝ። ከዛ አሰብኩት፣ በዚህ ሁኔታ መመለስ አልችልም፣ ብር የለኝም፣ ከመጣው ገና 2 ወሬ ነው። የ2ቱንም ወር ደሞዜ ቤተሰቦቼ ጋር ልኬዋለሁ። እዳይንም በራሱ በቅጡ አልከፈልኩም። ከዛ እያለቀስኩ ቢሆንም ዝም አልኩኝ። ከዛ አልጋ ላይ ገፋኝናም እሱም ልብሱን አወላልቆ ለእኔም አወላለቀልኝና ደፈረኝ። ድንግል ነበርኩ፣ ወንድ አላቅም ነበረ። እሱም ድንግል መሆኔን በጣም ነበር ያስደሰተው። ከዛ ክፍሌ ውስጥ ጥሎኝ ሄደ ትላለች። ከዛ በጣም እያለቀስኩ ለፍቅረኛዬስ ምንድን ነው የምለው? እስቲል ከፍቅረኛዋ ጋር ይገናኛሉ ማለት ነው በስልክም ቢሆን። ምንም ማድረግ ግን አልቻልኩም። በደም ተጨማልቄ ተነሳውና የአልጋ ልብሱን አጠብኩት። እኔም ተጣጠብኩኝ። ከዛ መዳሜ መጣች። ከመጣች በኋላ ፊቴን እያየች ምን ሆነች ነው አለችኝ። ምንም ላት አልቻልኩም። ምንም እያልኩኝ ዋጥ አድርጌ ስራዬን መስራቴን ቀጠልኩ። በእንደዚህ ሁኔታ ድፍን 10 ዓመት አስቆጠረን። 10 ዓመት ሙሉ በእንደዚህ ሁኔታ ማለት ነው። የማዳሜ ባልን በተደጋጋሚ ይደፍረኝ ነበረ። አማራጭ እንደሌለኝ ገብቶኝ ነው መሰለኝ ወይስ አላቅም፣ ለሱ ስሜት እያደረብኝ መጣ። አፈቀርኩት። ግን ደግሞ በዚህ ሁኔታ መቀጠል አንችልም። እኔም ደፍሬ ወይም 2ኛ ሚስት አድርገህ ለምን አታገባኝም አልኩት። አገር ቤት እያለው አረብኛ ተከታታይ ድራማ በጣም አይ ስለነበረ አረብኛ እችላለሁ። እኔም ግራ ገብቶኝ ነበር፣ እንዴት አረብኛ ቻለች እያልኩ። ከዛ እሱም አገባሻለሁ ይለኛል በተስፋ። ከዛ ሁሌ ክኒን እያመጣ ያስውጠኝ ነበረ፣ የእርግዝና መከላከያ ማለት ነው። አንድ ቀን የእርግዝና መከላከያ ክኒኑን ሳልውጠው ረሳሁት። ከዛም እንደተለመደው አደረግንና ከዛ ከሳምንቱ በኋላ በጣም ያስታውከኛል፣ ያቅለሸልሸኛል፣ ምግብ አልበላም፣ በጣም ታመምኩኝ። ከዛ እርግዝና እንደሆነ ገባኝ። ከዛ ለሰውየው ልነግረው ብዬ እሱም እንደተለመደው እኔ ጋር ሊተኛ መጣ። በሩን ዘግተነው ነበረና እንደ አጋጣሚ ያለመደባትን ማዳሜ በጊዜ መጣች።
ከዛ እሱም ከክፍሌ ተወራርጦ ራቁቱን ሊወጣ ሲል እጅ ከፈንጅ ያዘችኝ። በጣም ከባድ ነው። ከዛ መጀመሪያ ስታየን ራሷን ስታ ወደቀች። እሱም ወደ ሕክምና ቦታ ወሰዳትና በንጋታው ተመለሱ። ከዛ እሱ አይኗን ማየት ስላልቻለ ጥሎን ሄደ። ከዛ እኔ ጋር መጣችና እኔም እያለቀስኩ ሁሉም ነገር ነገርኳት፣ እርጉዝ መሆኔንም ጭምር። ከዛ በጣም አለቀሰችና ከዛ ዝም አለች። ሁኔታዋ አላማረኝም። ባሏ ሲመጣ ጠብቄ አገር ቤትም ቢሆን ላከኝ ልለው ብዬ ግን አልተመቸንም ነበር ለማውራት። ከዛ የሆነ ጊዜ ያለመድባትን ምግብ ይዛልኝ መጣችና ብይ አለችኝ። እኔ ምንም ማድረግ አልቻልኩምና በላው እና ከዛ ቆይቶ በጣም ያመኝ ጀመረ። ምግቡ ላይ የሆነ ነገር አርጋበት እንደሆነ ሲገባኝ ባሏ ሲመጣ ቶሎ ሆስፒታል ውሰደኝ ብዬ እዛውኑ ባሏ ይሄ የማዳሟ ባል ፊት ለፊት ማለት ነው አስታወቅኩኝ። እናም ራሴን ሳትኩኝ። ከዛ ስነቃ ራሴ ሆስፒታል ላይ ያገኘሁት። ከዛ ዶክተሮቹ ደግሞ እርግዝናው ላይ ጉዳት እንደደረሰበት ነገሩኝ። በስነ ስርዓት ምን እንደሆነ አልገባኝም። ለማስወረድ ደግሞ ጊዜው በጣም ሄዶ ነበረ። በጣም አለቀስኩኝናም በቃ አገር ቤት እገባለሁ አልኩም። ቢያንስ ለ10 ዓመት የሰራሁት ቤተሰቦቼ ሁሌ ብሬን ያጠፉት ስለነበረ የ10 ዓመት የሰራቸው ብሩን ማለት ነው ለፍቅረኛው ነበር ምትልክለት ቤት ገዝቶ ቤቱን እየሰራው እንዲቆይ ማለት ነው። ከዛ ለፍቅረኛ ነበር የምልከው። ቢያንስ እዛ ቤት ውስጥ እገባለሁ ብዬ ወደ አገር ቤት እመለሳለሁ አልኩኝ። የማዳሜ ባልም ብር እልክልሻለሁ ብሎ አገር ቤት ላከኝ። ከዛ በድንገት ቤት ስገባ መጀመሪያ ላይ ተቀበሉኝ። ሰፊ ልብስ ለብሼ ስለነበር ሆዴንም በደንብ አላዩትም ነበር። ከዛ ለ1 ሳምንት የሚሆን በደንብ ከተንከባከቡኝ በኋላ ከዛ የእንጀራ እናቴ ባዶ እጅሽን እንዴት ትመጫለሽ እያለች መሳደብ ጀመረች። የሆነ ቀን ከሻወር ስወጣ ፎጣ ለብሼ ሆዴን አየችው እና ቤቱን ቀወጠችው። ለአባቴ ዲቃላ ይዛብህ መጣችና በተከበርክበት ሀገር እኛን ልታሰድበን ነው ወይ ብላ ለአባቴን ስትነግረው አባቴን በጣም ተናዶ ከቤት አባረረኝ። የሚሄድበት የለኝ። ከዛ ምንም ማድረግ አልቻልኩም። ለፍቅረኛ ደወልኩለት። ኢትዮጵያ እንደመጣው አልነገርኩትም። ያው የእርግዝና ጉዳዩ ጨንቋት ማለት ነው። ከዛም እንዴት ሳትነግሪኝ መጣሽ ብሎ በጣም ቀውጤ አድርገው ስልኩ ዘጋብኝ። ፍቅረኛዋ ማለት ነው። ለምን እንደሆነ አልገባኝም ነበር። ከዛ ወደ ሱቅ እየሄድኩኝ እያለ የልብ ጓደኛዬ ሃይስኩል ላይ የነበረችው መንገድ ላይ ተገናኘን። ከዛ መታ አቀፈችና ተላቀስን። አረብ ሀገር እንደሄድኩ በስልክ እናወራ ነበረ። ከዛ ግን ስልኬ ተበላሽቶ ነበር። እናም የእሷን ስልክ ጠፍቶብኝ ነበር ሌላ ሲም ስለቀየርኩኝ። ከዛ በኋላ አውርተን አናውቅም ነበር። ከዛ ቤቷ ወሰደችኝ። እሷም አግብታ ነበር። ከዛ አንድ ልጅ ወልዳ ተፋታች። እኔም ታሪኬን ነገርኳትና ከዛ በኋላ ፍቅረኛዬን እኔና እሷ አንድ ክላስ ላይ ነበር ምንማረው ሃይስኩል ላይ ማለት ነው። እና ስለሱ በደንብ ታውቅ ነበር። ከዛ ስለሱ ስጠይቃት አልሰማሽም እንዴ አግብቶ 2 ልጆች አሉት አለች። በጣም ፈተና ተደራርቦባታል ልጅቷ። በጣም ከባድ ነው። ከዛ መርዶን አረዳችኝና ቤትም አሪፍ ቤት ገዝቶ እያኖራት ነው። ያው በሷ ቤት ማለት ነው። ከዛ ስትለኝ መሬቱ ዞረብኝ። ምን እንደምል አላውቅም። የ10 ዓመት ሙሉ የለፋሁበትን መና እንደቀረ ሲገባኝ በጣም አለቀስኩኝ። ከዛ ግን እንዴትም ብላ ጓደኛ አጽናናችኝና ከ3 ቀን በኋላ ገበያ ሄድን። እንደ አጋጣሚ ገበያ ላይ አንድ ልጅ ይዞ ፍቅረኛዋ ማለት ነው አንድ ልጅ ይዞ በሩቅ አየሁት። እናም ሮጬ ሄድኩኝና ከኋላ ሆኜ ስነካው ደንግጦ ዞረ፣ ደርቆ ቀረ። ግን ለምን አልኩት። ብሬን እንደዚህ አድርገህ ተጫወትክብኝ አልኩት። አላህን አትፈራም ስለው ምንም ማድረግ አልቻልኩም፣ ሌላ አፈቀርኩኝ ሲለኝ እዛው ገበያ መሃል በጥፊ አጮልኩት። በድንጋይ አንስቼ ልመታው ስል አገላገሉን። በዛ መሃል ሆዴን አየውና ጭራሽ አንቺም ዲቃላ መጣሽ ብሎ ሊሰድበኝ ሞከረ። ከስም ብሶ ማለት ነው። በጣም ተበሳጨው። ልመታው ብዬ አገላገሉ እና ወደ ቤት ተመለስን ከጓደኛዬ ጋር። ከዛ እንከሰዋለን ምናምን እያለች ተጻናኝ ጀመረ። ግን ደግሞ ምንም ማድረግ አልችልም። ብሩ እንደምልክለት ቤቱ ምን እንደሆነ ምንም ማስረጃ የለኝም። ከዛ በጣም ተበሳጭቼ ጨጓራዬ ታመምኩኝ። ከዛ በዚህ ሁሉ ውስጥ ጓደኛዬ ብቻ ነበረች ከጎኔ። እሷ ቤት ነበርኩ የገባሁት። ከዛ ከ1 ሳምንት በኋላ
ወለድኩኝ እና ምጥም በጣም ከባድ ምጥ ነበረ። ግን በሚያሳዝን ሁኔታ ልጄ ችግር ነበረው። ይሄ ብዬ መናገር አልችልም። ከዛ በቃ በጣም ማማረር ጀመርኩ። የአላህ ምን ነው ለምን ማለት ጀመርኩኝ። ከዛ ግን ጓደኛዬ ከጎኔ መሆኗ አይቼ መጽናናት ጀመርኩኝ። አሁን ልጄ የ4 ዓመት ልጅ ነው፣ ምንም አይልም። ጓደኛዬም ብር አበድራኝ ትንሽ የሱቅ ከፍቼ እየሰራው ነው። ያው እንግዲህ የአላህ ፍርድ ነው ሁሉም። እናንተም የመዳም ቅመሞች የሆናችሁ ከኔ ተማሩ። ብራችሁን ራሳችሁ ጋር ያዙ። ሰው አትመኑ፣ ተጠንቀቁ። ሁሉም ከእናንተ ህይወት በኋላ ነው። እናንተ ስትኖሩ ነው ብሩም የሚኖረው። ታሪኬ ይሄ ይመስላል። አመሰግናለሁ። ኻሊድም አንተም ስለተቀበልከኝ አመሰግናለሁ። ችግር የለውም። እና አያችሁ አይደለ ጽናቷ በጣም ከባድ ታሪክ ነው ያሳለፈችው። እኔ ራሱ መጀመሪያ ሳነበው በጣም ነበር ፊል ያደረኩት። የምር በጣም ነበር ያሳዘነችኝ። እና ይሄ ሁሉ ፈተና በአንድ ነበር የተደራረበበት ልጅቷ ማለት ነው። እናም ከዚህም ታሪክ የምትማሩት ስፔሻሊ እናንተ የማዳም ቅመሞች ማንን ማመን እንዳለባችሁ ለይታችሁ እወቁ። ብራችሁን ዝም ብላችሁ አትላኩ። ላገኛችሁት ሰው ብራችሁን አትላኩ። በጣም ለፍታችሁ ያ ሁሉ ዓመት እድሜያችሁን ወጣትነታችሁን ሰውታችሁ የምታመጡት ብር ለምታገኙት ሰው አትላኩ። በጣም ተጠንቀቁ ለማለት ነው። እና ታሪኩ ይሄን ይመስላል። እናንተም እንደዚህ አስተማሪ ታሪክ አለኝ የማዳም ቅመሞች ይማሩበታል ብላችሁ የምታስቡት ታሪክ ካላችሁ ቅድም እንዳሳያችሁ በዚህ በኢንስታግራም ፔጅ ልትልኩልኝ ትችላላችሁ ማለት ነው። እኔም ታሪካችሁን ስማችሁን ሳልጠቅስ የፈለጋችሁን የእናንተ ፕራይቬት የሆነ ነገር ደብቃችሁ ስትልኩት እኔም ደግሞ የእናንተን ፕራይቬሲ ጠብቄ ነው የማወራው። ስለዚህ ታሪኩን ይህን ይመስላል። እናንተም ፔጁን በደንብ ሰብስክራይብ፣ ሼር አድርጉልኝ። ያው ከዚህ በኋላ እንደዚህ አይነት ኮንቴንቶች ሞር እለቅላችኋለሁ። ቆይታችን ይህን ይመስል ነበረ። ማሰላም